ቼልሲ ጆዋ ፔድሮን ለማስፈረም ሲስማማ የቪክቶር ዮኬሬጅና አርሰናል ጉዳይ ህልም ሆኖ ሊቀር ይችላል። ሰላም እንደምን አላችሁ ውድ የማራኪ ስፖርት ቤተሰቦች። በለተሰኞ የሳምንቱ የመጀመሪያ ቀን የተሰሙ የዝውውር መረጃዎችና ሌሎች ስፖርታዊ መረጃዎችን ወደ እናንተ ላደርስ መጥቻለሁ። በዛሬው ቆይታዬ ከማሰማችሁ መረጃዎች መካከል ዋናዎቹ አርሰናሎች ተከላካይ ለማስፈረም ተቃርበዋል። ከዚሁ ከመድፈኞቹ ቤት ሳንወጣ አዲስ አጥቂ ኢላማ አድርገዋል። ጆዋ ፔድሮ ቼልሲን ለመቀላቀል ተስማምቷል። ማንቸስተር ዩናይትድ የአንድሬ ኦናና ተተኪ አግኝቷል። ቀይ ሰይጣናቱ ብሪያን ምቤሞን ለማስፈረም እጅጉኑ ተቃርበዋል። የቪክቶር ዮኬሬጅና አርሰናል ጉዳይ ህልም ሆኖ ሊቀር ነው። ፓሪስ ሴን ጀርመን እና ባየር ሙኒክ በዓለም ክለቦች ዋንጫ ሩብ ፍጻሜ ተገናኝተዋል። እነዚህና ሌሎች መረጃዎችን በቆይታችን በሰፊው የማካፍላችሁ ይሆናል። እናንተ ብቻ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ አትዘንጉ። አርሰናል የቫሌንሺያውን ተከላካይ ለማስፈረም ከስምምነት ደርሷል። የማይክል አርቴታው አርሰናል ስፔናዊውን የመሃል ተከላካይ ክሪስቲያን ሞስኬራን ለማስፈረም ከተጫዋቹ ጋር ሙሉ ለሙሉ በግል ውል ከስምምነት መድረሱን ፋብሪዚዮ ሮማኖ አሳውቋል። አርሰናል ለስፔናዊ ተከላካይ ያቀረበው የመጀመሪያ 15 ሚሊዮን ዩሮ በቫሌንሺያ ውድቅ ከተደረገ በኋላ ከ20 ሚሊዮን ዩሮ በላይ የሚሆን ዋጋ አቅርቦ ተጫዋቹን ዝውውር ለማጠናቀቅ አጥብቆ እየሰራ እንደሆነም ተገልጿል። ከዚሁ ከመድፈኞቹ ቤት ሳንወጣ መድፈኞቹ አዲስ አጥቂ ኢላማ አድርገዋል። አርሰናል ሁሌ ዝውውር በመጣ ቁጥር የሚነሳበትን የጭራሽ አጥቂ ጉዳይ በዚህ የዝውውር መስኮት ለመፈጸም ከቪክቶር ዮኬሬጅ እስከ ቤንያሚን ሼሽኮ ያሉ ተጫዋቾችን ለማስፈረም እየሰራ ሲሆን አሁን ደግሞ አዲስ የአጥቂ ኢላማ አድርጎ ኡጉ ኢኪቲኬን ለማስፈረም እንዳቀደ የጀርመኑ የዜና አውታር ቢልድ ዘግቧል። ተጫዋቹን ለማስፈረም ሊቨርፑል፣ ማንቸስተር ዩናይትድ እና ቼልሲ ሌላ ፈላጊ ክለቦች ሲሆኑ አርሰናል ግን አሁን ላይ ተጫዋቹን በጥብቅ እየፈለገ ይገኛል። የሁጎ ኢኪቲኬ አሁናዊ የዝውውር ሂሳብ 75 ሚሊዮን ዩሮ ነው። አሁንም ቆይታችንን በመድፈኞቹ ቤት ስናደርግ ቪክቶር ዮኬሬጅ ወደ አርሰናል ህልም ሆኖ ሊቀር ነው። አርሰናል በዚህ የዝውውር መስኮት ጭራሽ አጥቂ ለማስፈረም እየተንቀሳቀሰ ሲሆን የስፖርቲንግ ሊዝበኑ አጥቂ ቪክቶር ዮኬሬጅ ቀዳሚ ኢላማቸው መሆኑ ይታወቃል። ነገር ግን የዝውውር ህልም ሆኖ እንዲቀር የስፖርቲንግ ሊዝበን ፕሬዚዳንት ቫራንዳስ እየጣሩ እንደሆነ የሚያደርጉት ድርጊት ያሳያል። ፕሬዚዳንቱ ለዝውውሩ እንቅፋት የሆኑ ሰው መሆናቸውን መረጃዎች እየወጡ ይገኛሉ። ፕሬዚዳንቱ ስለ ዝውውሩ የሚከተለውን ብለዋል። ዋጋው ስንት እንደሆነ አልናገርም፣ ተጫዋቹ ራሱ ያውቃል። ቪክቶር ዮኬሬጅ በ60 ሚሊዮን ዩሮ ተጨማሪ 10 ሚሊዮን ዩሮ ጋር እንደማንለቅ እነግርሃለሁ፣ በዚህ ዋጋ አይሄድም ሲሉ ተናግረዋል። ቫራንዳስ አክለውም እኛ የዮኬሬጅ ህልም ላይ አንቆምም፣ ግን በቅርብ ሳምንታት ውስጥ ገበያውን ስንከታተል ቆይተናል። እናም ከቪክቶር ዮኬሬጅ በ6 ወር የሚያንሱት ማርቲን ዙቢሜንዲ እና ማቲያስ ኩኛ ከ75 ሚሊዮን ዩሮ በላይ ሲዘዋወሩ አይቻሉ። ስለዚህ እኛ ማንን በ65 ሚሊዮን ዩሮ የምንለቀው ብለዋል። ፕሬዚዳንቱ አያይዘውም ተጫዋቹ እስካሁን ወደ ክለቡ እንዳልመጣ ተናግረዋል። አርሰናል ከተጫዋቹ ጋር ባደረገው ንግግር ለዝውውሩ 60 ሚሊዮን ዩሮ በቂ እንደሆነ ተስማምቶ ነበር። ሆኖም ስፖርቲንግ ሊዝበን 80 ሚሊዮን ዩሮ ነው የሚፈልገው። አርሰናል ደግሞ ይህንን ያህል ገንዘብ ለመክፈል ፈቃደኛ አይደለም። ቶማስ ፓርቴ ዛሬ ከአርሰናል ጋር ይለያያል። ጋናዊው የመሃል ሜዳ ተጫዋች ቶማስ ፓርቴ ከ5 ዓመታት ቆይታ በኋላ ዛሬ ከአርሰናል ጋር በይፋ እንደሚለያይ ዴቪድ ኦርንስታይን በይፋዊ ትዊተር ገጹ አስታውቋል። የ32 ዓመቱ አማካኝ በ2020 ኤሚሬትስ ከደረሰ በኋላ ለአርሰናል በሁሉም የውድድር መድረኮች 163 ጨዋታዎች አድርጎ 9 ጎሎች አስቆጥሮ 5 አሲስት አድርጓል። የፓርቴ ቀጣይ ማረፊያ ክለብ በቀጣይ ቀናቶች የሚለይ ይሆናል። የማንቸስተር ዩናይትድ የዝውውር መረጃዎችን ስንመለከት በቅድሚያ ማንቸስተር ዩናይትዶች የኦናናን ተተኪ መርጠዋል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የዋና ግብ ጠባቂያቸውን አንድሬ ኦናናን ተተኪ ይሆን ዘንድ የአትላንታ ግብ ጠባቂ የሆነውን ማርኮ ካርኔችስ ለማስፈረም ኢላማ አድርገውታል። ሩበን አሞሪም በአንድሬ ኦናና ሙሉ እምነት ስለሌላቸው ግብ ጠባቂ እየፈለጉ ሲሆን ካርኔችስን አማራጭ አድርገውታል። ጣሊያናዊ የግብጽ ባሳለፈው የውድድር ዘመን ባደረጋቸው 44 ጨዋታዎች በ18ቱ ግብ ሳይቆጠርበት ወጥቷል። እየወጡ ባሉ መረጃዎች መሰረትም ቀይ ሰይጣናቱ ለአትላንታ 43 ሚሊዮን ፓውንድ የሚሆን የዝውውር ጥያቄ ለማቅረብ እየተዘጋጁ ነው። ቀይ ሰይጣናቱ የቭላሆቪች ዝውውር እንደከሸፈባቸው ተገልጿል። ማንቸስተር ዩናይትድ ዱሳን ቭላሆቪችን ለማስፈረም በሚያደርጉት እንቅስቃሴ ያልጠበቁት ነገር እንደገጠማቸው የዴይሊ ሜል ዘገባ ጠቁሟል። ሰርቢያዊው አጥቂ በዩናይትድ ኢላማዎች ውስጥ የገባ ሲሆን ነገር ግን የ25 ዓመቱ ተጫዋች በዩቬንቱስ መቆየት ይፈልጋል። በመሆኑም ዝውውሩ እንደማይሳካ ተገልጿል።
ቀይ ሰይጣናቱ ቤት ከተገኙ የዝውውር መረጃዎች መካከል የመጨረሻ የሆነው ስንመለከት ብሪያን ምቤሞ የቀይ ሰይጣናቱ ተጫዋች ለመሆን ከምን ጊዜውም በበለጠ መቃረቡ ተገልጿል። ወደ ቼልሲ የዝውውር መረጃዎች ስናልፍ በቅድሚያ የምናገኘው ቼልሲ ተጫዋች ለማስፈረም ተስማምቷል። ተጫዋች ከፈለገ ሳያሳካ የማይቀረው ቼልሲ ብራዚላዊውን የፊት መስመር ተጫዋች ጆዋ ፔድሮን ለማስፈረም ከብራይተን ጋር ከስምምነት መድረሱን ፋብሪዚዮ ሮማኖ አስታውቋል። የ23 ዓመቱ ተጫዋች ጆዋ ፔድሮ በቼልሲና በኒውካስል ቢፈልግም ሰማያዊዎቹን ምርጫው አድርጓል። ቼልሲ ለጆዋ ፔድሮ ዝውውር 50 ሚሊዮን ፓውንድ እንደሚያወጡ ሲገለጽ ተጫዋቹ የ6 ዓመት ውል እንደሚፈርም ተዘግቧል። ቼልሲ የጆዋ ፔድሮና የጄሚ ጊንሰንን የወረቀት ስራዎች ዛሬ በመጨረስ ፊቱን ወደ ሌሎች ዝውውር እንደሚያዞር ፋብሪዚዮ ሮማኖ አያይዞ ገልጿል። ቼልሲዎች ኢሚሊያኖ ማርቲኔዝን ለማስፈረም ከማንቸስተር ዩናይትድ ጋር ወደ ፉክክር ገብተዋል። የለንደኑ ክለብ ቼልሲ የአስቶን ቪላውን በረኛ ኢሚሊያኖ ማርቲኔዝን ለማስፈረም ከማንቸስተር ዩናይትድ ጋር ወደ ፉክክር መግባታቸውን ዘ ሚረር ዘግቧል። አርጀንቲናዊ 45 ሚሊዮን ፓውንድ የዝውውር ዋጋ ያለው ሲሆን በርካታ ክለቦች አይናቸውን በቀድሞ የአርሰናል ኮከብ ላይ አድርገዋል። ቼልሲዎች አዲስ በረኛ ለማግኘት በዝውውር ገበያው ላይ ሲገኙ ማርቲኔዝን ተመራጭ አድርገውታል። ነገር ግን በረኛው ወደ ቀይ ሰይጣናቱ ማምራት እንደሚመርጥ ተገልጿል። ወደ ሊቨርፑል የዝውውር መረጃዎች ስናልፍ በቅድሚያ ሊቨርፑሎች ለማርክ ጉይ ዝውውር ከተጫዋች ጋር የመቀየር ውል ማሰባቸው ተገልጿል። ዘሰን ስፖርት እንደዘገበው ሊቨርፑል ከክሪስታል ፓላስ ማርክ ጉይን ለማስፈረም ድርድር ለማድረግ ተዘጋጅቷል። ንስሮቹ ካምበላቸው ጋር ለመለያየት 50 ሚሊዮን ፓውንድ ይፈልጋሉ። ምንም እንኳን በሚቀጥለው ክረምት በሰልኸርስት ፓርክ ያለው ውል የሚጠናቀቅ ቢሆንም በዚህ ምክንያት ቀያዮቹ ለእንግሊዛዊ ኢንተርናሽናል በተጫዋችና በጥሬ ገንዘብ ለመቀየር እያሰቡ ነው። ፓላሶች ባሳለፈው የውድድር ዘመን ውሰት ጉድን በሻምፒዮንሺፕ ክለብ ሚድልስብሮ ያሳለፈውን የሊቨርፑል ወጣት ተጫዋች ቤንዶክ አድናቂ ናቸው። እናም ሊቨርፑል ቤንዶክን ከተጨማሪ 25 ሚሊዮን ፓውንድ ጋር ለንስሮቹ ለማቅረብ አስቧል። ምንም እንኳን ድርድሩ ረጅም ጊዜ ቢወስድም የኑኔዝ ቆይታ በሊቨርፑል ከምን ደረሰ? ኡራጋዩ አጥቂ ዳርዊን ኑኔዝ በክረምቱ ክለቡን ለመልቀቅ እንዳሰበ ለሊቨርፑል ባለስልጣናት አሳውቋል። ናፖሊ የኡራጋዩን ኢንተርናሽናል ፈላጊ ሆኖ ብቅ ብሎ ነበር። ነገር ግን ሊቨርፑል ለተጫዋቹ የሚፈልገውን 70 ሚሊዮን ፓውንድ ለመክፈል ፈቃደኛ አይደሉም። ኑኔዝ ባሳለፍነው የውድድር ዘመን በፕሪሚየር ሊጉ 8 ጨዋታዎች ብቻ ነበር በቋሚነት የጀመረው። እናም የአርነ ስሎት የወደፊት እቅድ አካል ተብሎ አይታመንም። ወደ ማንቸስተር ሲቲ ስናልፍ በቅድሚያ ሰማያዊዎቹ የኒውካስሉን የቀይ መስመር ተጫዋች እየፈለጉ ይገኛሉ። በክረምቱ በፍጥነት ወሳኝ ተጫዋቾችን የግሉ ያደረገው ማንቸስተር ሲቲ የኒውካስል የቀይ መስመር ተከላካይ የሆነውን ቲኖ ሊቭራሜንቶስን ለማስፈረም እጅጉኑ እየተንቀሳቀሱ መሆናቸውን ጊቭሚ ስፖርት ዘግቧል። የጀርመን ሀያል ክለቦች የማካቴ ፈላጊ ሆነዋል። ቦሩሲያ ዶርትመንድና ባየር ሙኒክ የማንቸስተር ሲቲውን ወጣት ተጫዋች ጄምስ ማካቴን ማስፈረም እንደሚፈልጉ ኢስፔን ዘግበዋል። ወደ ሌላ የዝውውር መረጃዎች ስናልፍ ካልቨርት ሉዊን ከኤቨርተን ጋር ተለያየ። እንግሊዛዊ የፊት መስመር ተጫዋች ዶሚኒክ ካልቨርት ሉዊን ኮንትራቱ መጠናቀቁን ተከትሎ ከኤቨርተን ጋር መለያየቱ በይፋ አስታውቋል። ዶሚኒክ ካልቨርት ሉዊን ከ9 ዓመታት ቆይታ በኋላ ኤቨርተንን በነፃ ዝውውር የሚለቅ ይሆናል። የ8 ዓመቱ አጥቂ ዶሚኒክ ካልቨርት ሉዊን በተጠናቀቀው የውድድር ዓመት በተደጋጋሚ ጉዳቶች ለቡድኑ በቂ ግልጋሎት መስጠት አልቻለም። ተጫዋቹ በኤቨርተን የ9 ዓመት ቆይታው 274 ጨዋታዎች ሲያደርግ 71 ግቦችን ማስቆጠር ችሏል። ኒክ ዋልቲሜዴ ባየር ሙኒክን መቀላቀል ይፈልጋል። የስቱትጋርት አጥቂ የሆነው ኒክ ዋልቲሜር ፈላጊ የሆኑት ናፖሊና ቼልሲን ውድቅ በማድረግ ባየር ሙኒክን ብቻ መቀላቀል እንደሚፈልግ ቤልድ ዘግቧል። ዋልቲሜዴ በእንግሊዝ ሻምፒዮንነት በተጠናቀቀው ከ21 ዓመት በታች አውሮፓ ዋንጫ ከሀገሩ ጀርመን ጋር ድንቅ ጊዜን ያሳለፈ ሲሆን በ5 ጨዋታዎች 6 ጎሎችን ከማሳረፍ በተጨማሪም ጀርመን ለፍጻሜ እንድበቃ ወሳኝ ሚና በመጫወት በበርካታ ክለቦች አይን ውስጥ ገብቶ የነበረ ቢሆንም ባየር ሙኒክን መርጧል። ወደ አጫጭር የዝውውር መረጃዎች ሳልፍ አርጀንቲናዊ አማካኝ ሊያንድሮ ፓራዴዝ ሮማን በመልቀቅ የአርጀንቲናውን ቦካ ጁኒየርስን ዛሬ ይቀላቀላል። ዲማሪ ግሬ አሊትፋክን በመልቀቅ በርሚንግሃም ሲቲን ለመቀላቀል መቃረቡን ጃኮብ ቤን አስታውቋል። አዲሱ የፕሪሚየር ሊግ አዳጊ ቡድን ሰንደርላንድ የአትሌቲኮ ማድሪድ የመስመር ተከላካይ የሆነውን ሪናልዶ ማንዳቫን ለማስፈረም ከስምምነት ደርሷል። ኤሲ ሚላኖች የቦሩሲያ ዶርትመንድ አጥቂ የሆነውን ሴሪዮ ጉራይሲን ለማስፈረም አቅደዋል። በሽኪታሽ ታሚ አብርሃምን በ20 ሚሊዮን ዩሮ ከሮማ ለማስፈረም ተስማምተዋል። ኖቲንጋም ፎረስት የቦታፋጎ አጥቂ የሆነውን ኢጎር ጄሱስን በ10 ሚሊዮን ፓውንድ ሊያስፈርሙ ነው።
ከዝውውር ውጪ ወደ ተገኙ መረጃዎች ሳልፍ በቅድሚያ የዓለም ክለቦች ዋንጫን አገኛለሁ። በዓለም የክለቦች ዋንጫ የጥሎ ማለፍ ጨዋታ ትላንት ተደርገው ፓሪስ ሴን ጀርመን እና ባየር ሙኒክ ለሩብ ፍጻሜ አልፈዋል። ምሽት 1 ሰዓት ሲል የጀመረው በፒኤስጂ እና ኢንተር ማያሚ መካከል የተደረገው ጨዋታ በፒኤስጂ የ4-0 አሸናፊነት ሲጠናቀቅ ፒኤስጂ ሩብ ፍጻሜው ሲቀላቀል የሊዮኔል አንድሬስ ሜሲው ኢንተር ማያሚ ከውድድሩ ውጪ ሆኗል። የፒኤስጂ የማሸነፊያ ግቦች ጆዋ ኔቬስ 2 ጎል፣ አሽራፍ ሀኪሚ እና አቪሊየስ በራሱ ግብ ላይ አስቆጥረዋል። በጨዋታው የፒኤስጂን 2 ግቦች ያስቆጠረው ጆዋ ኔቬስ የጨዋታው ኮከብ በመባል ተመርጧል። ምሽት 5 ሰዓት ሲል የጀመረው የብራዚሉ ክለብ ፍላሚንጎ እና የጀርመኑ ኃያል ክለብ ባየር ሙኒክ ጨዋታ በባየር ሙኒክ የ4-2 አሸናፊነት ተጠናቋል። የባየር ሙኒክን የማሸነፊያ ግቦች ሃሪኬን 2፣ ጎሬዝካ እና ፑልጋር በራሱ መረብ ላይ አስቆጥረዋል። ፍላሚንጎ ሽንፈት ያልታደጉ 2 ግቦች ጆርጂኒዮ በፔናልቲና ጌርሰን ከመረብ አሳርፈዋል። ውጤቱን ተከትሎ ባየር ሙኒክ ሩብ ፍጻሜው ሲቀላቀል ፍላሚንጎ ከውድድሩ ተሰናብቷል። በሩብ ፍጻሜው ባየር ሙኒክ ከፓሪስ ሴን ጀርመን ከ4 ቀናት በኋላ የሚጋጠም ይሆናል። ፓልሜራስ ከቼልሲ፣ ባየር ሙኒክ ከፒኤስጂ እስካሁን የተለዩ የሩብ ፍጻሜ ጨዋታዎች ሲሆኑ ቀሪዎቹ 2 ጨዋታዎች በቀጣይ የሚታወቁ ይሆናል። የጥሎ ማለፍ ጨዋታዎቹ ዛሬ በሚደረጉ አንድ ጨዋታ ይቀጥላል። ምሽት 4 ሰዓት ሲል በኢንተር ሚላን እና በብራዚሉ ክለብ ፍሉሜንሴ መካከል ይደረጋል። ኢንተር በምድብ 5 ተደልድሎ የነበረ ሲሆን በምድቡ ካደረጋቸው 3 ጨዋታዎች 2 አሸንፎ 1 አቻ ተለያይቶ ነው ለጥሎ ማለፍ የበቃው። በአንጻሩ የብራዚሉ ፍሉሜንሴ በምድብ 6 የነበረ ሲሆን 2 አቻ ተለያይቶ 1 አሸንፎ ነው ለጥሎ ማለፍ የደረሰው። ሁለቱም ቡድኖች በውድድር እስካሁን ሽንፈት ያልቀመሱ መሆናቸው ጨዋታው ተጠባቂ እንዲሆን አድርገውታል። የሁለቱ ቡድኖች ጨዋታ ምሽት 5 ሰዓት 74867 ተመልካች በሚይዘው ባንክ ኦፍ አሜሪካ ስታዲየም ይደረጋል። የሁለቱ ቡድኖች አሸናፊ በሩብ ፍጻሜ የማንቸስተር ሲቲ እና የአል ሂላል አሸናፊን የሚገጥም ይሆናል። የማንቸስተር ዩናይትድ ተከላካይ የሆነው ማቲያስ ዴሊት ከባለቤቱ አኒካ ሞሊናራ ጋር በይፋ ፍቺ ፈጽሟል። የለንደኑ ክለብ ቼልሲ አዲስ ስታዲየም ለመገንባት ከለንደኑ ከንቲባ ሳዲቅ ካን ጋር ተወያይቷል ሲል ቴሌግራፍ ዘግቧል። እንግዲህ ውድ ተከታታዮቻችን ለቀን 23 10ኛው ወር 2017 ዓ.ም ዕለተ ሰኞ ያስኩላችሁ መረጃዎች የእስካሁኑን ይመስሉ ነበር። መልካም ጊዜ